ኦኬ ራስን አስተዋውቅልኝ። ኮች ቦንጃ እባላለሁ። የይርጋለም ከተማ አንደር ሰርተን ልጆች ላይ ጨቅላ ህፃናቶች ላይ እየሰራሁ እገኛለሁ እና ያለው ነገር ደግሞ ከባድ ነው። ልጅ ማሰራት ለልጅነት ጀምረ ወደ ትልቅ ማሳደግ ትልቅ ነገር እንደሆነ ነው የማውቀውና ለዛ ከነሱ ጋር ወድቄ እየሰራሁ እገኛለሁ። አው ግነርስ ቤተሰብ ነህ ሳይክና ዛሬ እንኳን ደስ አለህ ልልህ ይፈልጋል። እንኳን አብሮ ደስ አለን። 22 አመት መቆየቷን ዛሬ ደግሞ አንድ ዋንጫን አሳክቶ ሁለተኛው ላይ ጥረት እያደረገ ያለችው ቻምፒዮኗን ማንኛ የፈራበትን ቲም ላይ ወስደነው እጃችን ላይ አስገብተነው እንዲሁ ልንደሰት ይገባናል የሚል ሐሳብ አለ። ስለዚህ ሲዳማ ቡና እንደምታየው ማክሰኞ ዕለት ጫውታ እንዳለው ይታወቃል። ጥሎ ማለፍ ጫውታ ነው ያለውና ይሄን ጫውታ ሲዳማ ቡና ስንት ለስንት መድንን አሸንፎ ፍጻሜ ያልፋል ብለህ ታስባለህ? እኔ በግምትም ሁለቴ አርሰናልን ጠርቼ ያልሰጡኝ አሉና አሁንም ደግሞ እሱን 2-1 አሸንፎ ዋንጫ ይሄንን ዋንጫ በእጁ ያስገባል የሚላለኝ ያው የሁለተኛ ፕሪሚየር ሊግ ዋንጫ ሙሉ በሙሉ እጃቸው ላይ እንዳለ አምናለሁ። መሃል ላይ የተፈጠረውን ችግሩን አሁን አስተካክሎ ወደ ዋንጫው እየፈገፈገ የነበሩበትን ወደፊት እየሮጡ ላሉበትን ደረጃዎቹን አሳክቶ ለኛንም ያስደስተናል። ይሄ ይርጋለም የምታየው ድሮ እኛ እዚህ በእግራችን ምንም በአጥር ዘለን ገብተን የምናይበትን አሁን ደግሞ ኖርማሊ ገብተን የምናይበትን ሁኔታ ተፈጥሯል። ለዚህ ደግሞ ሲዳማ ቡና ሁለቱንም ዋንጫ በእጃቸው ይገባል ሙሉ ተስፋ አለኝ። እኔንም እመኛለሁ ጸሎቴም ነው ያምና የተደረገውና በእጃቸው የተነጠቀው ዋንጫ ዘንድሮ ደግሞ ሁለቱንም በእጁ ላይ ይዞ እንዲሁ እንደሰታለን እንደዛሬው ተስፋ አደርጋለሁ። ይርጋለሚያስ አሁን እናንተ ሴት ልጆችን ይዛችሁ ወደ ሐዋሳ ትሄዳላችሁ። ነገ ቀጣይ ሳምንት ጀምሮ ውድድር አላችሁና ሴቶቹ ዋንጫ ይዘን እንመጣለን እያሉ ነው። ኮቹም ዋና መጀመሪያ ኮችም ይጀመጣሉ እያለን አንተሳ ይዛችሁ ትመጣላችሁ? እኔ ሙሉ እምነት አለኝ ሴቶቹ ላይ የሚሰሩት ሙሉ የሚለፉት ሜዳ የሚገቡት እነሱ ስለሆነ ሞር እኛ ውስጥ ሆነን ነው የምንደግፋቸውና የምንመራቸው። ሞር እነሱ ያሉትን ላይ እኔም ከዛ የላቀ ያመጣል የሚል ተስፋ አለኝ። ከዚህ በፊትም አምጥቶ ስለነበረ አሁንም አዳዲሶችን ዋንጫ ይርጋለም ያስገባው የሚል ስላለኝ ሙሉ ተስፋ አለኝ። ሴቶችና ኮች አዱኛ ላይ ነው። አዱኛ ብዙ ይለፋል፣ ብዙ ነገር ያደርጋል። ያንን ዋንጫ መልሶ ወደዚህ ያመጣል የሚል ተስፋ አለኝ። በዚሁም ተስፋ በዚህ ይርጋለም ላይ እንደሰታለን አምነዋለሁ። ይርጋለሞች ዋንጫ ጠብቁ። ሴቶች ቡድን ላይ ጎናቸው ላይ ሁኑ፣ ጎናቸው ላይ ቁሙ ይላልኝ። አመሰግናለሁ። ድል ለሲዳማ።